ስለ ፒችትሪ ከመማራችን በፊት ስለ ሶፍትዌር አንዳንድ ነገር ለማለት እንሞክር። ሶፍትዌር በሁለት ይከፈላል። አንደኛው ሲስተም ሶፍትዌር ነው፣ ሁለተኛው አፕሊኬሽን ሶፍትዌር ነው። ሲስተም ሶፍትዌር እንላቸው they designed to perform general tasks ጠቅለል ያለ ስራ እንዲሰሩ ተደርገው ዲዛይን የተደረጉ የሶፍትዌር አይነቶች ሲስተም ሶፍትዌር እንላቸዋለን። ለምሳሌ MS DOS MS Windows Unix Linux Sanyo and so on. Application software it's a software that designed to perform specific tasks የተወሰነ ስራ እንዲሰሩ ተደርገው ፕሮግራም የተደረጉ የሶፍትዌር አይነቶች አፕሊኬሽን ሶፍትዌር እንላቸዋለን። አፕሊኬሽን ሶፍትዌርን በሁለት እንከፍለዋለን። አንደኛው ቤዚክ፣ ሌላው ፕሮፌሽናል። ቤዚክ የምንላቸው ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ማይክሮሶፍት አክሰስ፣ ማይክሮሶፍት ፓወርፖይንት፣ ማይክሮሶፍት አውትሉክ ኤንድ ሶ ኦን የማይክሮሶፍት አፕሊኬሽን ፓኬጆች በሙሉ ቤዚክ አፕሊኬሽን ሶፍትዌር ልንላቸው እንችላለን። ፕሮፌሽናል ሶፍትዌር የምንላቸው they design for professionals ለፕሮፌሽናሎች ዲዛይን የሆነ የሶፍትዌር አይነት ነው። ለምሳሌ ፒችትሪ አካውንቲንግ፣ SPSS፣ ArchiCAD፣ AutoCAD and so on። ፒችትሪ አካውንቲንግ ለአካውንታንቶች፣ SPSS statistical package for social science for social studies፣ ArchiCAD for architect፣ AutoCAD for engineers። ስለዚህ እኛ የምናየው ስለ ፒችትሪ ነው ማለት ነው። ፒችትሪ ማለት ምን ማለት ነው? what is ፒችትሪ? ፒችትሪ ማለት ምን ማለት ነው? ፒችትሪ ማለት is the most complete, powerful and fully integrated accounting system. It combines marketing and personal information in order to provide with necessary tools to efficiently control of business operation. ይህ ማለት ፒችትሪ ኮምፕሌት አካውንቲንግ ሲስተም ሶፍትዌር ነው ስንለው ምን ማለታችን ነው? ፒችትሪ ከዳታ ኢንትሪ እስከ ሪፖርት ድረስ የአካውንቲንግ ሲስተም የሚሰራ የሶፍትዌር አይነት ነው። ዳታ ኢንትሪ ማለት ሪከርዲንግ ቻርት ኦፍ አካውንት፣ ሪከርዲንግ ኢንቨንተሪ፣ ሪከርዲንግ ካስተመር፣ ሪከርዲንግ ቬንደር፣ ኤምፕሎይ and other important information for our company ይህን ሪከርድ የምናደርግበት ከዛ በኋላ ትራንዛክሽኖችንን ትራንዛክት የምናደርግበት ትራንዛክት ካደረግን በኋላ ሪፖርት የምናይበት ነው። ያ ማለት ማንኛውንም የአካውንቲንግ ሪፖርት አክሰስ ማድረግ የምንችልበት የሶፍትዌር አይነት ፒችትሪ ኮምፕሌት አካውንቲንግ እንለዋለን ማለት። እንደ ማንኛውም ፕሮግራም ፒችትሪን መጠቀም ከፈለግን ፒችትሪን ኦፕን ማድረግ ይኖርብናል፣ ፒችትሪን መክፈት ይኖርብናል። ፒችትሪን ለመክፈት ሁለት አይነት መንገዶች መጠቀም እንችላለን። አንደኛው ዲስክቶፕ ላይ ፒችትሪ ኮምፕሌት አካውንቲንግ የምትለውን አይከን መምረጥ፣ ሌላው ሁለተኛው መንገድ ስታርት ፕሮግራምስ ፒችትሪ ኮምፕሌት አካውንቲንግ፣ ፒችትሪ ኮምፕሌት አካውንቲንግ። እነዚህ ሁለት መንገዶች ፒችትሪን ራን ለማድረግ ይጠቅሙናል ማለት ነው። እስኪ የመጀመሪያውን አማራጭ በመጠቀም እንዴት ፒችትሪን መክፈት እንችላለን? የመጀመሪያው አማራጭ እንደምታዩት እዚህ ጋር ሾርትከት አይከን አለች። እችን አይከን ደብል ክሊክ ማድረግ ነው። ደብል ክሊክ በምናደርግበት ጊዜ ፒችትሪ በዚህ መልኩ ኦፕን ይሆናል ማለት ነው። ይሄ አንደኛው መንገድ ሲሆን ሁለተኛው መንገድ ስታርት ፕሮግራም ፒችትሪ ኮምፕሌት አካውንቲንግ፣ ፒችትሪ ኮምፕሌት አካውንቲንግ። በሁለቱ መንገድ ፒችትሪን ኦፕን አድርገን ስራ መስራት እንችላለን ማለት ነው። ፒችትሪያችንን በዚህ መልኩ ከከፈትን በኋላ አዲስ ካምፓኒ ወይም ድርጅት እንዴት መፍጠር እንችላለን? ፒችትሪ እንደተከፈተ የዚህ አይነት 5 ኦፕሽኖች ይኖሩናል። እነዚህ 5 ኦፕሽኖች
ጥቅማቸው ምን እንደሆነ እያንዳንዱን ክሊርሊ ማወቅ ይኖርብናል። ለምሳሌ የመጀመሪያው ኦፕሽን ኦፕን አን ኤግዚስቲንግ ካምፓኒ። ይሄ ኦፕሽን ጥቅሙ ምንድነው? ከዚህ በፊት የፈጠርነው ካምፓኒ ካለ ያን ካምፓኒ ለመክፈትና ለመጠቀም ከፈለግን በዚህ ኦፕሽን እንገባለን ማለት ነው። ሁለተኛው ኦፕሽን ክሬት ኤ ኒው ካምፓኒ። አዲስ ካምፓኒ ለመፍጠር ከፈለግን የምንገባበት ኦፕሽን ነው። ለመጀመሪያ ጊዜ አዲስ ካምፓኒ መፍጠር ከፈለግን የምንገባው በዚህ አማራጭ ነው ማለት ነው። ሶስተኛው ኤክስፕሎር ኤ ሳምፕል ካምፓኒ። ፔጅ3 ሳምፕል ካምፓኒዎች ኢንተግሬትድ ሆነው የመጡ ሳምፕል ካምፓኒዎች አብረው አሉት። እነዛን ሳምፕል ካምፓኒዎች ለማየት ከፈለግን በዚህ ኦፕሽን ገብተን ማየት እንችላለን። እነዚህ ሳምፕል ካምፓኒዎች እንዴት ሪከርዳቸው ሜንቴን እንደተደረገ፣ እንዴት ትራንዛክሽኖች እንዳለፉ፣ ሪፖርታቸውስ ምን እንደሚመስል ማየት ከፈለግን በዚሁ ገብተን ማየት እንችላለን። ቴክ ኤ ጋይድ ቱር ኦፍ ፔጅ3። ፔጅ3 ሶፍትዌር ኢንተግሬትድ የሆነ የራሱ የሆነ ቱቶሪያል አለው። ያን ቱቶሪያል ለመጠቀም ከፈለግን በዚህ ኦፕሽን እንገባለን ማለት ነው። አምስተኛው ኮንቨርት ፍሮም ኤ ኩዊክ ቡክስ ኦር OneWrite Plus ካምፓኒ። ከፔጅ3 በፊት ወይም አሁንም ከረንትሊ የምንጠቀምባቸው የተለያዩ የአካውንቲንግ ፕሮግራሞች አሉ። ከነዚህ ውስጥ ኩዊክ ቡክስ እና OneWrite Plus የተወሰኑት ናቸው። በኩዊክ ቡክ የተሰራን የአካውንቲንግ ዳታን ወደ ፔጅ3 ማምጣት ብንፈልግ፣ ወደ ፔጅ3 ኢምፖርት ማድረግ ብንፈልግ ይህን አማራጭ እንጠቀማለን ማለት ነው። ኤግዚት ፔጅ3 ይህን ዊንዶ ባንፈልግ ኤግዚት እንላለን። ናው አዲስ ድርጅት ወይም ካምፓኒ እንዴት መፍጠር እንችላለን? ከነዚህ 5 ኦፕሽኖች አዲስ ድርጅት ለመፍጠር የምንጠቀመው ይሄኛውን ኦፕሽን ነው፣ ክሬት ኤ ኒው ካምፓኒ የሚለውን። ክሬት ኤ ኒው ካምፓኒ ክሊክ ስናደርግ ይሄ ዊዛርድ ይመጣልን። በዚህ ዊዛርድ ውስጥ ዮር ካምፓኒ ኔም ኤንድ አድሬስ፣ ዮር ቻርት ኦፍ አካውንት፣ ዮር አካውንቲንግ ሜተድ፣ ዮር ፖስቲንግ ሜተድ፣ ዮር አካውንቲንግ ፔሪድ will be discussed through this wizard። በዚህ ዊዛርድ ውስጥ ዲስከስ የምናደርጋቸው ወይም የምናያቸው ስቴፖች ናቸው ማለት ነው። የመጀመሪያው your company name and address፣ ለካምፓኒያችን ስምና አድራሻ። ለምሳሌ let's proceed እንቀጥል። ክሊክ ኔክስት። ኔክስትን ክሊክ ስናደርግ ካምፓኒ ኢንፎርሜሽን ይመጣል። የካምፓኒውን ስም እዚህ ላይ እንጽፋለን። ለምሳሌ ABC PLC ብንለው ABC PLC አድሬስ፣ አድራሻው የት ይገኛል? አድራሻችን የተለያየ አድራሻ መስጠት እንችላለን። ለምሳሌ 22 ማዞሪያ እንለዋለን። ይሄ ሄድ ኦፊሱ የሚገኝበት ከሆነ ሌሎች አድራሻዎችም ካሉት ኮማ ያደረገን መሙላት እንችላለን። ቦሌ፣ ፒያሳ፣ የተለያዩ ብራንቾች ካሉት በዚህ መልኩ ሎድ ማድረግ እንችላለን። አድሬስ ላይንቱ if we have additional address፣ ተጨማሪ አድራሻዎች ካሉን እዚህ ላይ እንሞላለን ማለት ነው። ሲቲ፣ ካምፓኒው ወይም ድርጅቱ የሚገኝበት ከተማ ማለት ነው። in our case አዲስ አበባ። ስቴት እና ዚፕ የሚል አለ። ይህ ሶፍትዌር ኖርማሊ ዲዛይን የተደረገው አሜሪካን ስታንዳርድን በወሰደ ነው። ስቴት እና ዚፕን እኛን አይመለከትም። ወደ ካንትሪ እንመጣለን። ካንትሪ ኢትዮጵያ። ቴሌፎን ፕላስ 251 911 ፋክስ
facts of the company. Business type. ካምፓኒያችን ምን አይነት ቢዝነስ ነው ፎሎው የሚያደርገው? ካምፓኒያችን ምን አይነት ቢዝነስ ነው ፎሎው የሚያደርገው? ኮርፖሬሽን ነው? ሶል ኮርፖሬሽን ነው? ፓርትነርሺፕ ነው? ሶል ፕሮፕራይተርሺፕ ነው? ሊሚትድ ሊያቢሊቲ ካምፓኒ ነው? የኛ የካምፓኒያችን ቢዝነስ ታይፕ ምንድነው የሚለውን እዚህ ላይ እንመርጥለታለን። ቤዚካሊ ከካምፓኒያችን ጋር የሚመሳሰለውን እንመርጣለን ማለት ነው። ፌደራል ኤምፕሎይ አይዲ የካምፓኒያችን ወይም ድርጅታችን ፌደራሊ ሬጂስተርድ ይሆናል። ለምሳሌ ፌደራሊ 500ኛ ቢሆን ስቴት ዋይዝ ሪጅን ዋይዝ ሪጂናሊ ወይም በክልላችን ስንተኛ ቁጥር እንዳለው ለምሳሌ ኤቢሲ የሚገኘው አዲስ አበባ ነው። ፌደራሊ በኢትዮጵያ ካሉት ካምፓኒዎች ውስጥ ስንተኛው ነው? ስቴት ኤምፕሎይ አይዲው ደግሞ አዲስ አበባ ከሚገኙት ካምፓኒዎች ስንተኛ ነው የሚለው ነው። ለምሳሌ አዲስ አበባ ውስጥ 200ኛ ቢሆን 200 እንላለን ማለት ነው። የካምፓኒውን ዌብሳይት እዚህ ላይ እንጽፋለን። ለምሳሌ www.abc.com we can say this. Email address abc@ethionet.et በዚህ መልኩ የካምፓኒያችንን ኢንፎርሜሽን ፊድ እናደርጋለን። የካምፓኒያችንን ኢንፎርሜሽን በማንኛውም ሰዓት መቀየር እንችላለን። ሶፍትዌሩን ማኒፑሌት ማድረግ መጠቀም ስንጀምር የካምፓኒ ኢንፎርሜሽን ኤዲት ማድረግ እንችላለን። ወደሚቀጥለው ስቴፕ ስንሄድ ኔክስት ምትለውን ክሊክ እናደርጋለን። ቻርት ኦፍ አካውንትስ የቻርት ኦፍ አካውንታችን ሁኔታ ምን መምሰል አለበት? ቻርት ኦፍ አካውንታችን ሁኔታ ምን መምሰል ስለ ድርጅታችን ቻርት ኦፍ አካውንት 5 ኦፕሽኖች ይኖሩናል። ከነዚህ 5 ኦፕሽኖች የትኛው ለኛ ድርጅት ፊት ሊያደርግ ይችላል ወይ ሊሆን ይችላል የሚለውን ነው ያለን ማለት ነው። ናው የመጀመሪያው ኦፕሽን set up a new company with rental, service, construction, manufacturing or distribution company using simplified chart of account. ይህ ማለት ምን ማለት ነው? ፒችትሪ ላይ ከሶፍትዌሩ ኢንተግሬትድ የሆኑ ቻርት ኦፍ አካውንቶች አሉ። ሬንታልን በተመለከተ፣ ሰርቪስን በተመለከተ፣ ኮንስትራክሽንን በተመለከተ፣ ማኒፋክቸሪንግን በተመለከተ እንዲሁም ዲስትሪቢዩሽን ካምፓኒን በተመለከተ ከነዚህ ካምፓኒዎቹ ውስጥ የኛ ካምፓኒ ለምሳሌ ሰርቪስ ፕሮቫይደር ከሆነ ሰርቪስ ፕሮቫይደር የሚባለውን እንመርጥለታለን ማለት ነው። ኮንስትራክሽን ካምፓኒ ከሆነ የኮንስትራክሽን ካምፓኒን ቻርት ኦፍ አካውንት እንመርጥለታለን። ማኒፋክቸሪንግ ከሆነ ማኒፋክቸሪንግ እንመርጥለታለን። እንዴት ልንመርጥለት እንችላለን? ይሄን ኦፕሽን ክሊክ ካረግን በኋላ ኔክስት እንለዋለን። ኔክስት ስንል እዚህ ላይ ያሳየናል። ሬንታል ካምፓኒ፣ ሰርቪስ ካምፓኒ፣ ኮንስትራክሽን ካምፓኒ፣ ማኒፋክቸሪንግ ካምፓኒ፣ ዲስትሪቢዩተር ካምፓኒ። ለምሳሌ ኮንስትራክሽን ካምፓኒ ከሆነ ኮንስትራክሽን ካምፓኒን በዚህ ክሊክ እናረጋለን። ቻርት ኦፍ አካውንቱን ማየት ከፈለግን ቪው ቻርት ኦፍ አካውንት እንለዋለን። ቪው ቻርት ኦፍ አካውንት ስንል የኮንስትራክሽን ካምፓኒ ቻርት ኦፍ አካውንት ይህን እንደሚመስል ያሳየናል። ይሄ ምንድነው? እዚህ ውስጥ ሳምፕሎቹ ናቸው። ፒችትሪ ላይ ካሉት ሳምፕል ቻርት ኦፍ አካውንቶች ነው ማለት ነው። ይሄን ኦፕሽን ካልፈለግን ባክ ብለን እንመለሳለን። ሁለተኛው ኦፕሽን set up a new company using an extensive chart of account from one of many sample companies. መጀመሪያ ፔጅ ትሪን ከከፈትን በኋላ
አምስት ኦፕሽኖች ይመጣሉ open an existing company create a new company explore sample company ስለዚህ ፒችትሪ ውስጥ ሳምፕል ካምፓኒዎች አሉ ማለት ነው እነዛን ሳምፕል ካምፓኒዎች ቻርት ኦፍ አካውንታቸውን ወደ አዲስ ወደምንፈጥረው ወደኛ ካምፓኒ ኢምፖርት ማድረግ ከፈለግን ይሄን ሁለተኛውን ኦፕሽን እንጠቀማለን ማለት ነው ሶስተኛው ኦፕሽን ኮፒ ሴቲንግ ፍሮም አን ኤግዚስቲንግ ፒችትሪ አካውንት ካምፓኒ ሶስተኛው ኦፕሽን ብዙ ጊዜ ልንጠቀምበት እንችላለን ይሄ ማለት ከዚህ በፊት አንድ የፈጠርነው ካምፓኒ ሊኖር ይችላል ይሄ የፈጠርነው ካምፓኒ እና አሁን የምንፈጥረው ካምፓኒ ተመሳሳይ ካምፓኒዎች ከሆኑ ከዛኛው ካምፓኒ አውቶማቲካሊ ቻርት ኦፍ አካውንቱን ኢምፖርት ማድረግ እንችላለን ይሄን ልናደርግ የምንችለው በዚህ አማራጭ ነው ማለት ነው አራተኛው አማራጭ ኮንቨርት የካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም እንደ ፒችትሪ ሌሎች የተለያዩ አካውንቲንግ ፕሮግራሞች አሉ ላይክ ኩዊክ ቡክ በእነዚህ አካውንቲንግ ፕሮግራም የተሰራን ካምፓኒ ዳታ ቻርት ኦፍ አካውንቱን ከነዛ አካውንቲንግ ፕሮግራሞች ወደ ፒችትሪ ኢምፖርት ማድረግ ብንፈልግ ይሄን አማራጭ እንጠቀማለን ማለት ነው የመጨረሻው ኦፕሽን ቢልድ ዩር ኦን ካምፓኒ የራሳችንን ካምፓኒ ቢልድ የምናደርግ ከሆነ የራሳችን ካምፓኒ እንዳዲስ የምንፈጥር ከሆነ የምንጠቀምበት ኦፕሽን ነው ማለት ነው በዚህ መልኩ የቻርት ኦፍ አካውንታችንን ሁኔታ ዲሳይድ እናደርጋለን እኛ ለመጀመሪያ ጊዜ አዲስ ካምፓኒ ስለምንፈጥር ቢልድ ዩር ኦን ካምፓኒ የሚለውን ኦፕሽን መርጠን እንቀጥላለን ማለት ነው ወደሚቀጥለው ስቴፕ ለመሄድ ኔክስት በምንልበት ሰዓት አካውንቲንግ ሜተድ ካምፓኒያችን ወይም ድርጅታችን የሚከተለው ምን አይነት አካውንቲንግ ሜተድ ነው አክሩዋል ነው ኦር ካሽ ቤዝ አክሩዋል ቤዝ ነው ወይስ ካሽ ቤዝ ነው አክሩዋል ቤዝ ማለት income is recorded as you invoice customer and expenses are recorded when you receive bill from vendors regardless of when cash is actually exchanged most company use this method ይላል ይሄ ብዙ ጊዜ ዲፎልት ኢንፎርሜሽን ነው ዲፎልትድ ነው commonly የሚመጣ ነው ማለት ነው ካሽ ቤዝ ነው ካልን ግን income is recorded when cash is received and expenses are recorded when we pay unpaid credit sales and purchase do not show on the general ledger ይህ ማለት accrual base ማለት ሲስተማችን we have account receivable and we have account receivable የምንሰበስበው ይኖርናል የምንከፍለው ይኖራል credit purchase ይኖራል credit sales ይኖራል ማለት ነው በተጨማሪም cash sales cash purchase ይኖራል cash base ነው ካልን ግን no more account receivable no more account payable አይኖርንም account receivable አይኖርም credit purchase credit sales አይኖርም ማለት ነው ይሄ more ideal ይሆናል ስለዚህ accrual የሚለውን ብንጠቀም convenient ነው ማለት ነው ሁላችንም ያስማማናል ብዙን ጊዜ pure cash accounting method የሚጠቀም ድርጅት አይኖርም አብዛኛውን ጊዜ sometimes modified cash based ነው ቤዝ የምናደርገው ያ ማለት ለምሳሌ መንግስት መስሪያ ቤት ውስጥ ብንመጣ modified cash base ነው ይባላል or cash base ነው ይባላል ግን cash base አይደለም ምክንያቱም ለምሳሌ አንድ ሰራተኛ ለስልጠና ሊሆን ይችላል ከሀገር ውጭም ለሌላ ለስብሰባ ሊሆን ይችላል ሊወጣ ይችላል በዚህን ጊዜ ሳላሪው ይቀመጣል ይህ ሳላሪ የሚቀመጠው በምን መንገድ ነው በአካውንት ፔብል ነው በፔብል ሌቭል ነው የሚቀመጠው ስለዚህ ካሽ ቤዝ ነው አልን ማለት አካውንቲንግ ሜተዳችንን ሲስተማችን ጋር ተቃረንን ማለት ነው ምክንያቱም አካውንት ፔብል ኦከር አድርጎብናል ስለዚህ ብዙውን ጊዜ አክሩዋልን ብንጠቀም በጣም ያስማማናል ማለት ነው ያስማማናል
ወደሚቀጥለው ስቴፕ ለመሄድ ኔክስት እንላለን። ኔክስት ስንል ፖስቲንግ ሜተድ ትራንዛክሽናችንን እንዴት ነው ፖስት የምናደርገው? ፖስት ስናደርግ ሁለት አይነት ፖስቲንግ ሜተዶች አሉ። አንዱ ሪል ሜተድ ይባላል፣ ሌላው ባች ነው። ሪል ታይም የምንለው ትራንዛክሽን አር ፖስትድ ቱ ዘ ጄኔራል ሌጀር as they are entered and saved። ትራንዛክሽናችንን ሰርተን ሴቭ ስናደርግ አውቶማቲካሊ ወደ ሪፖርት ፖስት ይሆናል። ይሄ መንገድ ሪል ታይም ይባላል። ባች የምንለው ትራንዛክሽን አር saved by the program and then posted in group። ትራንዛክሽኑን ሰርተን ሴቭ ስናደርገው ፖስት አይሆንም። it give us time ሰዓት ይሰጠናል። አንድ ቀን ሊሆን ይችላል ኦር ሳምንት ሊሆን ይችላል። በግሩፕ ፖስት የምናደርግበት መንገድ ነው። ለምሳሌ ዛሬ ስንሰራው ያልነውን ስራ ትራንዛክሽኖችን ሪከርድ ስናደርግ እንውላለን። ከዋልን በኋላ ማታ ላይ ሳመራይዝ አድርገን ፖስት እናደርጋቸዋለን በግሩፕ ማለት ነው። ይሄ አይነት ሜተድ ባች ይባላል። ሪል ከሆነ ግን አንድን ትራንዛክሽን አስገብተን ሴቭ ስንለው አውቶማቲካሊ ወደ ሪፖርት ነው የሚልከው። ስለዚህ ሪልና ባች ብዙውን ጊዜ ሪል ብንጠቀም ጥሩ ነው። ለካምፓኒያችን ኢንፎርሜሽን አፕ ቱ ዴት የሆነ ኢንፎርሜሽን እንዲኖረን ሪል ብንጠቀም የተሻለ ይሆናል ማለት ነው። ወደሚቀጥለው ስቴፕ ለመጓዝ ኔክስት የምትለውን በተን ክሊክ ማድረግ ነው። አካውንቲንግ ፔሪድ ሲስተማችን ፔሪዲካል ነው ወይስ አይደለም? ፔሪዲካል ማለት 12 መንዝ አካውንቲንግ ፔሪድ ይጠቀማል ወይስ አይጠቀምም? ብዙ አካውንቲንግ ሲስተሞች 12 ወሮችን ቤዝ ያደርጋሉ። ስታርቲንግ ፖይንት ይኖራቸዋል፣ ኢንድ ፖይንት ይኖራቸዋል። መነሻና መድረሻ ይኖራል። በጀት የሚዘጋበት ጊዜ ይኖራል። ሪኮንሳይል የሚደረግበት ጊዜ ይኖራል። ለሰራተኞች ደሞዝ የሚከፈልበት ጊዜ ይኖራል። እነዚህ በሙሉ ፔሪዲካል ናቸው። በወር ሊሆኑ ይችላሉ፣ በሳምንት ሊሆኑ ይችላሉ፣ በአመት ሊሆኑ ይችላሉ። ስለዚህ ብዙ የአካውንቲንግ ሲስተሞች ፔሪድ ቤዝ ያደርጋሉ። ያ ፔሪድም 12 መንዝ አካውንቲንግ ፔሪድ እንለዋለን። 12 መንዝ አካውንቲንግ ፔሪድ እንለዋለን። ግን አንዳንድ ካምፓኒዎች ካላንደር ጋር ማች የማያደርግ ሲስተም ሊኖራቸው ይችላል። በዛን ሰዓት ይሄን አማራጭ እንጠቀማለን ማለት ነው። ይሄን ከጨረስ 12 መንዝ አካውንቲንግ ፔሪድን ከመረጥን በኋላ ኔክስት እንላለን። when do you physical year to start? physical yearአችሁ የሚጀምረው መቼ ነው? ፊዚካል yearአችን የሚጀምረው ጃንዋሪ ላይ ከሆነ ጃንዋሪ ላይ፣ ፌብሩዋሪ ላይ ከሆነ ፌብሩዋሪ ላይ፣ ማርች፣ አፕሪል ይሄ ሊሆን ይችላል። ጃንዋሪ ፊዚካል yearአችን 2007 2008 2007 ለምሳሌ የኛ ካምፓኒ በ2007 የሚፈጠር ከሆነ 2007 እንለዋለን። what is the month you will be entering data? ለምሳሌ ካምፓኒያችሁን ጃንዋሪ ፈጥራችሁት ዳታ ጃንዋሪ የምታስገቡ ከሆነ ጃንዋሪ ትላላችሁ። ካምፓኒያችሁን ጃንዋሪ ፈጥራችሁ ዳታችሁ ግን ማርች ላይ የሚጀምር ከሆነ ወይም ትራንዛክሽን ሪከርድ ማድረግ የምትጀምሩት ማርች ላይ ከሆነ ማርች ትሉታላችሁ ማለት ነው። ጁላይ ከሆነ ጁላይ ትሉታላችሁ ማለት ነው። ምክንያቱም አዲስ ካምፓኒ ከሆነ ካምፓኒው እስኪቋቋም ወደ ገበያ እስኪገባ ድረስ ትራንዛክሽኖች ከሌሏችሁ ልትቆዩ ትችላላችሁ። ኦር ጃንዋሪ እንደ ተመሰረተ ጃንዋሪ ላይ ትራንዛክሽን ሪከርድ የምታደርጉ ከሆነ ትራንዛክሽን ሪከርድ ታደርጋላችሁ። what is the first year you will be entering payroll የምታስገቡት በዚህ አመት ነው ወይስ በሚቀጥለው አመት? ለምሳሌ አንዳንድ ካምፓኒዎች እንደ ተቋቋሙ ሰራተኛ ላይ ቀጥሩ ይችላሉ። ከአመት በኋላ ሰራተኛ የሚቀጥሩ ከሆነ ፔሮል ይራቸው 2008 ይሆናል ማለት ነው።
በዛው አመት ሰራተኛ የሚቀጥሩ ከሆነ ግን ፔሮሊራቸው 2007 ይሆናል ማለት ነው 2007 ይሆናል ማለት ነው እና ፔሮሊር አማራጭ የሰጠን ከዚህ የተነሳ ነው ማለት ነው ይሄን በዚህ መልኩ ከሞላን በኋላ ኔክስት እንላለን ኮንግራቹሌሽን የሚል ዲያሎግ ቦክስ ይመጣል ያው ጨርሰናል ማለት ነው ከዚህ በኋላ ፊኒሽ እንላለን ፊኒሽ ስንል ፕሮግሬሲንግ ባር ይኖራል በዚህ ሰዓት ካምፓኒያችን እየተፈጠረ ነው ማለት ነው ካምፓኒያችን እየተፈጠረ ነው ልክ ፕሮግረስ ባር 100 ከሞላ በኋላና ሌሎች ተጨማሪ የሚፈጥራቸውን ፋይሎች ከፈጠረ በኋላ ካምፓኒያችን አውቶማቲካሊ ክሬት ይሆናል ማለት ነው ኤቢሲ የሚለው ካምፓኒያችን እዚህ ላይ ዲስፕሌይ ይሆናል ማለት ነው እና now ABC PLC is now created ABC PLC create ሆነ ማለት ነው ABC PLC create ሆነ ማለት እንደማንኛውም ዊንዶ ፒች3 የራሱ የሆኑ ገጽታዎች ይኖሩታል እነዚህ ገጽታዎች ምን በመባል ይታወቃሉ የሚለውን እናያለን ማለት ነው ብዙን ጊዜ አዘ ቶፕ ከላይ የሚገኘው ይሄ ፓርት ታይትል ባር ይባላል ታይትል ባር ይሄ ታይትል ባር የሚይዛቸው የካምፓኒውን ስም የተከፈተውን የፕሮግራም አይነት እና የካምፓኒውን ስም ነው የተከፈተው የፕሮግራም አይነት እንደሚታወቀው ፒች3 አካውንቲንግ ነው ካምፓኒያችን የፈጠርነው ደግሞ ABC PLC ነው ይሄን የምናይበት ኤሪያ ምን ተብሎ ይጠራል ታይትል ባር ብለን እንጠራዋለን ከሱ ስር የሚገኘው ደግሞ ሜኑ ባር የምንላቸው ናቸው እነዚህ ሜኑ ባር ፋይል ኤዲት ሜንቴን ታስክ አናሊሲስ ኦፕሽን ሪፖርት ሰርቪስ ዊንዶ ሄልፕ እነዚህ የሚገኙበት ባር ሜኑ ባር እንለዋለን ሌላው ስታተስ ባር የምንለው ነው ስታተስ ባር የምንለው እዚህ ላይ ይገኛል ይሄ ስታተስ ባር እንለዋለን ስታተስ ባር ብዙን ጊዜ የሚይዛቸው ዛሬ ቀኑ ማን እንደሆነ የአካውንቲንግ ሲስተማችን ያለው ፔሪዳችን ለምሳሌ ስታርቲንግ ፔሪዳችን ጃንዋሪ ላይ ስላልነ አንደኛው ወር አንደኛው ቀን 2007 እስከ አንደኛው ወር 31ኛው ቀን 2007 ፔሪዳችንን ያሳየናል ማለት ነው ካልኩሌተርም ከፈለገን ካልኩሌተር እዚህ ላይ ያሳየናል እነዚህ ቤዚካሊ የምናያቸው የዊንዶ ገጽታዎች ናቸው በተጨማሪ መጨመር የምንፈልጋቸው ነገሮች ካሉ ለምሳሌ ቪው ናቪጌሽን ኤድ ማለት እዚህ ላይ የምናየው ነገር ነው አሁን አድ ያረግነው ይሄ ነገር ናቪጌሽን ኤድ ይባላል ናቪጌሽን ኤድ ለምን ያገለግላል የሚለውን እናያለን ማለት ነው ለምሳሌ አንድ ተጠቃሚ ሜኑ በመጠቀም መስራት የሚፈልግ ከሆነ እዚህ ላይ በቀጥታ ሜኑዎች ውስጥ እየገባ መስራት ይችላል ለምሳሌ ሜንቴን ካስተመር ብንል ይሄ ዊንዶ ይመጣልናል ሌላው ተጠቃሚ ደግሞ ስዕል ቤዝ አድርጎ መስራት ይችላል ናቪጌሽን ኤድ የሚያገለግለው ፒክቸራል ኤዲት ስለሆነ በስዕል የታገዘ ስለሆነ ነው ለምሳሌ እሱን ክሊክ ስናደርግ ይሄ ነገር መጣ ካስተመርን ብንፈልግ ክሊክ አረግን the same window መጣ ከዛኛው ጋር የሚመሳሰል ዊንዶ ይሄን ዊንዶ ስታዩት ሜንቴን ብለን ካስተመር ብንልም የሚመጣው እንዲሁም እዚች ጋር መተን ሴልስን ክሊክ አድርገን ካስተመር ብንል የሚመጣው ዊንዶ ተመሳሳይ ነው ማለት ነው ስለዚህ የናቪጌሽን ኤድ ማንኛውም ነገሮች ምን ላይ ይገኛሉ ማለት ነው ሜኑ ኮማንድ ላይ ይገኛሉ ሜኑ ኮማንድ ላይ ማግኘት እንችላለን ለምሳሌ ሜንቴን ሴልስ ታክስ ኮድ ይሄን ዊንዶ የት ላይ ማግኘት እንችላለን እዚሁ ላይ ሴልስ ታክስ ኮድ ክሊክ ብናረጋት ትመጣለች ስለዚህ ናቪጌሽን ኤድን መጠቀም እንችላለን ወይም ሜኑ ኮማንዶችን መጠቀም እንችላለን ብዙን ጊዜ ሜኑ ኮማንዶችን ብንለምድ የተሻለ ይሆናል ማለት ነው የኛም ቲዩቶሪያል ቤዝ የሚያደርገው በሜኑ ኮማንዶች ላይ ይሆናል ማለት ነው
ይሄ የፒችትሪ